ክርስቶስን የሚሰብኩ ወጣቶች አሉና እግዚአብሔር ዘመናቸውን ይባርካው። አሜን አሜን። ገና ደግሞ ታላላቆችም እንደምሰብኩ ተስፋ እናደርጋለንና ጌታ ኢየሱስ ይባረክ። ክብር ለማን ይሁን? እስቲ ክብር ለእግዚአብሔር ይሁን በሉ እስቲ። ሃሌሉያ። ደስ ያላችሁ ለጌታ አጨብጭቡ። እስቲ አጨብጭቡ። ሃሌሉያ። ክብር ለሚገባው ለነገስታት ንጉስ ለናዝሬቱ ለኢየሱስ ይሁንለት። ክብር ለሱ ይሁንለት። ክብር ለማን ይሁን? ክብር ለሱ ይሁንለት፣ ለንጉሱ ለታረደው በግ። ሃሌሉያ። ኃጢአታችንን ላጠበው ለቀደሰን በእግዚአብሔር ፊትና በእናንተ ፊት እንድንቆም ለረዳን ለእግዚአብሔር ይሁንለት። ሃሌሉያ። ባለን ሰዓት የእግዚአብሔርን ቃል ሰብካችኋለሁ። ክብር ለኢየሱስ ይሁን። አንድ አዋጅ እናውጃለን በእጆቻችን ወደ ሰማይ ዘርግተን። ዛሬ የአዋጅ ቀን ስለሆነ ሃሌሉያ። ዛሬ ሰይጣንን የምናበሳጭበት ቀን ነው። ኢየሱስ በሉስ ባጋዱ ዛሬ በሉስ አነጋጋሪ ነገር ይሰራል። በሉስ ድሮም በሏን ደግሞ ይሰራ ነበረ። ዛሬ አነጋጋሪ ነገር ይሰራል። በሉስ እውነት እላችኋለሁ የምታምኑት ኢየሱስ አነጋጋሪ ነገር ይሰራል። ድሮም ይሰራ ነበር፣ ዛሬም ይሰራል፣ እስከ ዘላለም ይሰራል። ጥሩና የትንቢት ቀን ነው ዛሬ። በሉስ ኢየሱስ አነጋጋሪ ነገር ይሰራል። ይሰራል በል ይሰራል በል ይሰራል በል ይሰራል በል እባክህ ግዴለ ይሰራል በል እባክህ። መንገድ በመክፈት ይሰራል። ጨለማን በማብራት ይሰራል። ደዌን በመፈወስ ይሰራል። ቀንበርን በመስበር ይሰራል። እውርን በማብራት ይሰራል። ሽባን በመተርተር ይሰራል። ነፃ በማውጣት ይሰራል። ምቀኛን፣ ሸረኛን፣ ተንኮለኛን፣ አድመኛን፣ አስማተኛውን በማባረር ይሰራል። ዛማ ሳካባራ ባሸካባራ ዳባሃዲያ አሜን 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 አሜን። እኔም ማመልከው ኢየሱስ የሚሰራ ነው። አሜን 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 አሜን። እኔም ማመልከው ኢየሱስ የሚሰራ ነው። የሚሰራ ነው። ባካውጩና ኢየሱስ ወልሱ ድሮም ይሰራ ነበረ፣ ዛሬም ይሰራል። ወልሱ ለሆነ ሰው እግዚአብሔር ስራውን ይሰራለታል። ለአንድ እህት ስራው ይሰራለታል። ለአንድ ወንድም ስራው ይሰራለታል። ለዚህ ቤተክርስቲያን ስራው ይሰራለታል። ለሕፃናት ስራ ይሰራለታል። ለወጣቶች ስራ ይሰራለታል። ለአባቶች ስራ ይሰራለታል። ለኢትዮጵያ ስራ ይሰራለታል። ለምድራችን ስራ ይሰራለታል። ኢየሱስ አነጋጋሪ ነገር ይሰራል። የሚያስደንቅ ነገር ይሰራል። ግድ የለም አምነህ ተቀበል። ግድ የለም አምነህ ተቀበል። ግድ የለም መኩማ ተኪማ ሀዳሰኪማ ራሃት ይገማቸው ይኸውላችሁ መጽሐፍ ቅዱሳችን ላይ ታችኋል። መጽሐፍ ወስና ለምሰከው ሃና ገባችና ስትጸልይ አገልጋዩ የሰከረች መሰለው አይደል? በጣም የሰከረች መስሏት እቺ እስከመቼ ነው ስራሽ ይበርድላታል። ኖ አልሰከርኩም እግዚአብሔር ባሪያችሁ፣ ነገር ግን ይሁዲን ሐዘኔን ምን በእግዚአብሔር ፊት ምናልባት አፈሰት ወጣ እንደ እግዚአብሔር ቃል እንደምንደምሽው እንደ ቃልሽ ይሁንልሽ አለ። አሜን ብላ ሃሌሉያ። ከዛ በአመቱ መጣች ሳብ ብላ መጣች። ስለዚህ አሜንታ አሜን 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 እንዳትሉ የሚያደርጋችሁ ዕውቀት የመሰለ የበረከታችሁ ጠላት ነው። እሱ ከሌላ ይሰበር፣ ከእናንተ ላይ ይሰበር። አሜንታን የሚከለክል መንፈስ የተመታ ይሁን። ዕውቀት መስሎ በእኛ ውስጥ የተቀመጠ ነገር አለ ወገኖች። ዕውቀት መስሎ ዕውቀት አይደለም፣ ጥፋት ነው። ጥፋት ነው። በእግዚአብሔር ቤት መቆየታችን፣ በእግዚአብሔር ቤት ማደጋችን፣ መወለዳችን ጥፋት አይደለም እሱ። ነገር ግን እግዚአብሔርን ለምደን አሜን አለ ማለት ከበረከት መጉደል ነው። አሜን አሜን። እኛ ይኸው አሜን ብለን ነው እዚህ የደረስነው። ክብር ለኢየሱስ ይሁን። በምድረ በዳ አሜን፣ በሸለቆም አሜን፣ ባለው ነገር ላይ አሜን። ቃሉ ደግሞ ሕያው ሆኖ ይሰራል። አሁን ስለዚህ ላለው ኢየሱስ አነጋጋሪ ነገር ይሰራል። እኔ በልብሎኛል። አነጋጋሪ ነገር ይሰራል። እጅን በአፍ የሚያጭን ነገር ይሰራል። በጎረቤት አነጋጋሪ፣ በስራ ቦታ አነጋጋሪ፣ በንግድ ቦታ አነጋጋሪ፣ በትምህርት ቤት አነጋጋሪ፣ በሕይወትሽ ላይ አነጋጋሪ፣ በጤናሽ ላይ አነጋጋሪ፣ የምታመልኪው ጌታ አነጋጋሪ ነገር ያደርጋል። አነጋጋሪ ነገር ያደርጋል። ግድ የለም አነጋጋሪ ነገር ያደርጋል። እንዴት ሊሆን ቻለ? ምን? እንዴት ኢየሱስ አደረገው።
ኢየሱስ ሰራው፣ ኢየሱስ ፈጸመው፣ ኢየሱስ አከናወነው፣ ኢየሱስ ፈወሰኝ፣ መንገዴን አቃና የምትሉ እህቶችና ወንድሞች አላቸው። አንዱ እኔ ነኝ። አሜን አሜን። አንዱ አንቺ ነሽ። አሜን አሜን። አነጋጋሪ ነገር ይሆናል። መጽሐፍ ቅዱስ የያዛችሁ ከየተመጣው እንዳትሉ መጽሐፍ ቅዱሳችን ላይ ዮሐንስ ወንጌል ምዕራፍ 9 ላይ ጥሩ ሰዓት አለ። ክብር ለኢየሱስ ይሁን። ሲያልፍም ከመወለዱ ጀምሮ እውር የሆነ ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራው ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ቁጥር 3 ላይ ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱም ሆነ ወይም ወላጆቹ ኃጢአት አልሰሩም። ቁጥር 4 ቀን ሳለ የአምላኬን ሥራ ላደርግ ይገባኛል፣ ማንም የማይሰራባት ሌሊት ትመጣለች። ቁጥር 5 በዓለም ሳለሁ የዓለም ብርሃን ነኝ። ይህም ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃውም የዕውሩን ዓይን ቀባው። ቁጥር 7 ሂድና በሴሎም መጥመቂያ ታጠብ አለው። ትርጓሜውም የተላከ ስለዚህ ሄዶ ታጠበ፣ እያየም መጣ። አሜን 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 ሃሌሉያ። እኔ እዚህ ጋር አይደለም ግዴላችሁ ልንገራችሁ። አሁንም ቁጥር 8 ላይ ጎረቤቶቹም ቀድሞ ሲለምን አይተውት የነበሩ ይህ ተቀምጦ ይለምን የነበረ አይደለምን አሉ። ጎረቤቶቹ። ሰው ካለ ያዝ አድርጉትና ዘመድንም በሉት ጎረቤትንም በሉት የሚያነጋግር ነገር ኢየሱስ በሉት ያደርገዋል በሉት። አሜን 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 አሜን። አይሆንም የተባለው ነገር ሆነ ታያላችሁ። አይሳካም የተባለው ተሳክቶ ታያላችሁ። አይቻልም የተባለው እግዚአብሔር ችሎ ያሳያችኋል። አሜን አሜን አሜን። ሌሎቹም እርሱ ነው አሉ፣ ሌሎቹ አይደለም እርሱን ይመስላል እንጂ አሉ። እርሱ ግን እኔው ነኝ። ሃሌሉያ አሜን አሜን አሜን። እኔው ነኝ። አሜን አሜን። ክብር ለኢየሱስ ይሁን። እስቲ እኔው ነኝ በሉ። እስቲ የምትለወጪው አንቺ ነሽ። እግዚአብሔር የሚጎበኝሽ አንቺ ነሽ። እግዚአብሔር የሚያሳካልሽ አንቺ ነሽ። ይሄ በቤታችሁ፣ በሕይወታችሁ፣ በዘመናችሁ በዚሁ ዓመት እግዚአብሔር ያደርገዋል። እግዚአብሔር ያደርገዋል። ይሆናል። አሜን አሜን። በልብሎኛል እኔ መንፈስ ቅዱስ አነጋጋሪ ነገር ይሆናል። አነጋጋሪ ነገር ይሆናል። እዚህ መጽሐፍ ላይ ታችሁ እንደሆነ ጌታ ኢየሱስ ክርስቶስ ትንሽ የሆነ ነገር ልበልና ከዛ እንጸልያለን። እግዚአብሔር ይመስገን። አሜን። ጌታ ኢየሱስ ክርስቶስ በመንገድ ሲያልፍ እያለ አንድ አይነ ስውር አየ። እሱ ብቻ አይደለም ያየው፣ ደቀ መዛሙርቱም አብረው ነበሩና አዩ። ልክ ሲያዩ ደቀ መዛሙርቱ ኢየሱስን ይከተሉ እንጂ የመጀመሪያው የብሉይ ኪዳን ሕግ የቄሳርና የፈሪሳውያን ሕግ ከውስጣቸው አልወጣም። ያልወጣ ነገር አለ። ይከተሉት እንጂ አንዳንድ ስርዓቶችና ሕጎች ከደቀ መዛሙርቱ ውስጥ ያልወጡ ነገሮች አሉ። ማለትም እንዲህ አሉት፣ ሕጉ ላለ ተጻፈ ተጽፏል። ጌታ ሆይ አሉት። አቤት። ይህ አይነ ስውር እሱ ነው ኃጢአት የሰራው ወይስ ወላጆቹ ናቸው ኃጢአት የሰሩት? ማን ነው ብሎ ጠየቁት። ለምን ሲባል በብሉይ ኪዳን ሕግ መሰረት የሆነ ሰው ለምጦ ነው ከተወለደ ወይም ደግሞ ለምጽ ከሆነ ወይም አይነ ስውር ከሆነ ኃጢአት እስከ 7ኛው ትውልድ ድረስ ቢያል ይሸጋገራል የሚል አስተምሮና መጽሐፉ ላይ ስላለ፣ ስለዚህ ሰው ወይ እሱ ኃጢአት ሰርቷል ወይ ደግሞ ዘሩ ኃጢአት ሰርቷል የሚል አመለካከት ደቀ መዛሙርት ውስጥ ነበረ። ኢየሱስ ውስጥ ደግሞ ያለው አመለካከት ሌላ አመለካከት ነው። አሜን 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 አሜን። ጌታ ስላንቺ የሚያስበውና ጌታ ስላንተ የሚያስበውና ስለኔ የሚያስበው ሌላ ነው። ሰው የራሱ የሆነ አስተሳሰብ አለው በሰውኛ አመለካከት። መጽሐፍ ሲናገር እንደዚህ ሰው ፊትን ያያል፣ እግዚአብሔር ግን ምን ያያል? ልብን ያያል። ስለዚህ ሰዎቹ ያዩት አይነ ስውር መሆኑን እንጂ ማንነቱ ምን እንደሆነ ለምን አይነ ስውር እንደሆነ ሲወለድ የሆነው መቼ ነው የሆነው አያውቁትም። ስለዚህ ኢየሱስ እንደዚህ አለ፣ ሆኖ ማንም ኃጢአት አልሰራም ማለት። ክብር ለኢየሱስ ይሁን። የእግዚአብሔር ክብር በስብኒ ነው ሊገለጥ ነው። ክብር ለጌታ ለኢየሱስ ይሁን። የማ ክብር
ሊገለጥ ነው። ቀን ሳለ ብርሃን ሳለ ሃሌሉያ የተላኩት ስራ እሰራለሁ አለ። አንድ ቀን የማይሰራበት ቀን ይመጣል። እኔ የዓለም ምን ነኝ? ብርሃን ነኝ። ያ ካባራባ ጃላባ ዲያላባ ሃሌሉያ። ከዛ አለና ኢየሱስ እንደዚህ አለ፣ የዓለም ብርሃን ነኝ አለና ያንገረገራቸው በኋላ ኢየሱስ እንትፍ አለ ይላል። ወዴት? ወደ መሬት እንትፍ አለ። አሁን እንዲያው ጌታ ስሙ የተባረከ ይሁን። እንዲያው እኮ አንዳንዴ እግዚአብሔር መንፈስ እኮ የሆነ ነገር እንኳን ገልጦልን እግዚአብሔር ገልጦልን መንፈስ ቅዱስ አርግ ሲለን ታግዘን። ዛሬ ወቃሾች ብዙ ናቸው። ብዙ ቲክቶከሮች አሉ እግዚአብሔር መንፈስ የማያስተናግዱ በእግዚአብሔር መንፈስ ላይ የሚያላግጡ ብዙዎች አሉ። ዛሬ ቢሆን ኢየሱስን ትፍ አለና ምራቅ አቦካና ዓይንና አፈር ጠላት ናቸው። ሁለቱ የማይዋደዱ አካል ናቸው። ቢገርማቸው አይዋደዱም። እንኳን በትክክል ወስደ ዓይኑ ላይ መርገለተውና አዋራ እንኳን ንፋስ ሲያመጣው ልብሳችንን አይደለም የምንጋርደው፣ ጫማችንን አይደለም፣ ጸጉራችንን የመጀመሪያ የምናደርገው ምንድን ነው? ዓይናችንን ነው የምንከለከለው። ለምን? ጠላት እየመጣ ስለሆነ ዓይናችን እንዳይታወን፣ ዓይናችን መመተኛ እንዳይሆን ተጠብቆ እንዲኖር መጀመሪያ የምንከላከለው። ከዛ በኋላ ነው የተለያዩ አካላቶቻችንን ለማዳን የምንጥረው። ካዋራ ኢየሱስን ወሰደና መጀመሪያ እውር የነበረው ልጅ ላይ ከተወለደ ጀምሮ እውር የነበረው ልጅ ላይ ወሰደና ጭቃ ለጠፈበት። እንደ መጽሐፍ ላይ ፈልጌ አጣሁት። ለካስ ኢየሱስ ያደረገው ይህ አካላታችን የተባለው አካል መጀመሪያም ሲሰራ ከምንድን ነው የተሰራው? ምን ነው ይሄኛ አሁን እንደ ጉር ምንድነው? አንዳንዱ ደረቱን እንዲህ የሚልበት፣ አንዳንዱ ቁልፍ ይዞ የሚለው የሚጎረረው አካል፣ ይህን የሚጎረርበት አካላችን አፈር ነው። ምንም ያስጎርር ነገር የለም፣ አፈር ነው። ስለዚህ ኢየሱስ አፈር እንደሆነ ስለነበረ ወሰደና በአዲስ አፈር አደረገና አዲስ ዓይን መፈጠር አለበት አለ። አሜን አሜን። ልባርካችሁ፣ ግዴላችሁ ልባርካችሁ። የሰማይ አምላክ እግዚአብሔር የማይቻል የተባለውን ነገር ችሎ ያሳያችኋል። ግዴለሽ ማምነት ተቀበል። ችሎ ያሳይሻል፣ ችሎ ያሳይሃል። ዘመን ተስፋ የቆረጠበት፣ ወንድም ተስፋ የቆረጠበት፣ ጎረቤት ተስፋ የቆረጠበት፣ ቤተክርስቲያን ተስፋ የቆረጥክበት፣ አንተም ተስፋ የቆረጥክበት ጉዳይ ላይ ኢየሱስ አነጋጋሪ ነገር ያደርጋል። ኢየሱስ አነጋጋሪ ነገር ያደርጋል። ሰብሮ ያሳልፋል፣ ፈውሶ ያቆምሻል፣ ባርኮ ያሰራሃል። እግዚአብሔር ከጓደኛ ከወዳይ ከጎረቤት ከዘማዳ ዘመድ ላይ እግዚአብሔር አቅጣጫን ቀይሮ ለበረከት ያደርጋል። ይህን መጽሐፍ ስንረዳው ማለት ነው። አንድ ጊዜ አንድ ሰባኪ እንደዚህ አለኝ። በጣም ዲፕሎማ እየተማርን ነው፣ የሆነ ሀገር ላይ ዲፕሎማ እየተማርኩ እያለ መጽሐፍ ቅዱስ ዲፕሎማ ስለ መለኮታዊ ተአምራታዊ ነገር እየተማርን ነው። ከዛ ይሄንን ጠይቅ ነው ፊት ቀዳሚ ስለነበረ ቀደም ነው ቀይቅ ነው። ምንድነው እግዚአብሔር እንዴት ነው ተአምር ማድረግ አይችልም እንዴ? ምናምን ናፈቀን የእግዚአብሔር ተአምር ከንዱ ናፈቀን። የምንማረው ትምህርት በቃ የሆነ ነገር ውስጣችን ካቷል። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር በባሪያዎቹ እንደሚሰራ፣ እግዚአብሔር ድንቅ ነገር እንደሚያደርግ ያና መቀኝ ስለ መንፈስ ቅዱስ እንቅስቃሴ የተማርን እያለ ይሄንና እንደው እግዚአብሔር ዓይን ማብራት አይችልምን? የሞተ ማስነሳት አይችልምን? የታመመ መፈወስ አይችልምን? ስንተማርሱ እንደዚህ አንዳንድ ቀን ይቻላል። እኔ ግን እንደዚህ አልኩኝ፣ እግዚአብሔር ሁሌ ይችላል። ሃሌሉያ! እግዚአብሔር ሁሌ ይችላል። እግዚአብሔር ሁሉ ጊዜ ይችላል። ትናንትና የሰራ የናዝሬቱ ኢየሱስ ክርስቶስ ዛሬም በስራ ላይ ነው። ዛሬም በመንገድ ላይ ነው። ዛሬም ይሰራል፣ ያከናውነዋል፣ ያደርገዋል። የጠላትን ሐሳብ ያፈርሰዋል። አሜን። ለማን ነው የምናገረው? ለማን እንደሆነ አላውቅም። ሃሌሉያ! አነጋጋሪ ነገር ይሆናል። ኢየሱስ አነጋጋሪ ነገር ያደርጋል። አነጋጋሪ ነገር፣ የሚያስገርም ነገር ይሆንላችኋል። አፈር መቀባቱ ራሱ አነጋጋሪ እኮ ነው፣ የሚያስገርም እኮ ነው። እንዳው ጌታ ይቅር ይበላል። አሁን እኮ ውሃ እንኳን ይዘን ስንጸልይ በጌታ በኢየሱስ ስም በዚህ ኋላ እግዚአብሔር ሆይ ይሄ ኋላ መድኃኒት ይሁን፣ ይሄ ኋላ በረከት ይሁን፣ ይፈወሱ ስንል በቲክቶክ ብቅ ያደርጓል። ብቅ ያደርጉና ውሃውን እንደዚህ ምናምን
ኃጢአት እኮ በውሃ ጸልዮ ውሃ መሸጥ ነው እንጂ ኃጢአት በውሃ ጸልዮ መስጠቱ ምን ኃጢአት ነው? እስቲ እንደው በዚህ ዘመን ኢየሱስ ቢኖር ምን ይሉት ይሆን አልኩኝ። ምን ይሉት ይሆን? እንደው ምን አፈር ወስዶ ጥቅም አድርጎ ሲቀባበት ውይ ይላሉ አሉ። እነሱም ያሉት ነገር አለ እኮ እዚህ መጽሐፍ ላይ ያሉት ነገር አለ፣ መጣበታለሁ። ከዛ ሂድና በሴሎ ምን ባል ሰውየው መጀመሪያ ነውር ነው፣ ሌላ ውርነትን በጭቃት ደግም አድርጎ ለብዶ በለው ሄደና ሴሎ መጀመሪያውኑ የመፈወስ ኃይል ያለው የኪዳን ቦታ ነው። ቦታው በብሉይ ኪዳን ዘመን ለምጻሞች ሄደው ብቅ ጥልቅ የሚሉበት ቦታ ስለነበረ ኢየሱስ መጣና ሂድና እዛ ግባ አለ። ህጉን ጠብቋል። ኢየሱስ ክብር ለኢየሱስ ይሁን። አንዳንድ ነገሮች ለነሱ ህግ ያልተጠበቁ ነገሮችም አሉ መጽሐፉ ላይ እንዳሉት። ኢየሱስ ጌታ። ከዛ ሄደና ሰውየው ሲታጠብ ጭቃውን አራግፋለሁ ብሎ ሲታጠብ አዲስ አይን ከውስጥ ወጣ። አሜን 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 አሜን። ልባርካችሁ። አሜን ልባርካችሁ። ለእግዚአብሔር አገልጋይ ልባርካችሁ። ግዴላችሁ ልባርካችሁ ግዴላችሁ። በጌታ በኢየሱስ ስምና ስልጣን ቀድሞ በምትታወቁበት መታወቂያ ሳይሆን በአዲስ ነገር ትታወቃላችሁ። በአዲስ ነገር ትታወቃላችሁ። ይህች ቤተ ክርስቲያን በአዲስ ነገር ትታወቃለች። አገልጋዮች በአዲስ ነገር ይታወቃሉ። ዘማሪዎች በአዲስ ነገር ይታወቃሉ። የእግዚአብሔር ልጆች በአዲስ ነገር ይታወቃሉ። የሌለ ነገር ይኖርሻል። የለም የተባለው ይኖርሃል። ጠፋ የተባለው በአንተ ላይ ይገኛል። እግዚአብሔር ይህን ነገር ያከናውነዋል። በጌታ በኢየሱስ ስም ይሆናል። የሆነ ሰው ስሙ ይቀየራል። አሜን። ስሙ ይቀየራል። አሜን አሜን። የሰው አይነ ስውር ነበረ፣ አያይም ነበር የሚባለው። ጎረቤቱ በዚህ ነበር የሚያሙት። ነገር ግን ስምና መጠሪያው ተቀየረና አየ ተባለ። አረ በኢየሱስ ስም የሚታይ ነገር አለ። እግዚአብሔር ባንቺ ላይ የሚያደርገው ነገር አለ። በትውልድሽ ላይ የሚያደርገው ነገር አለ። በትምህርት ላይ የሚያደርገው ነገር አለ። በሥራ ላይ የሚያደርገው ነገር አለ። ተለዋጭ ነገር አለ። ካላ ተገባችሁ ባካችሁ ያዘርጉና ነገር ነው። እስካሌላ ራሳችሁን ያዙት። ግዴላችሁ ያዘርጉና ራሳችሁን ያዙና የሌለ ነገር ይኖርሃል በሉት። አይታርኩትና በሙሉ ልብ የሌለ ነገር ይኖርሃል በሉት። ይሄ የሚሆነው ነገር በሉት ብዙ ሰዎችን በሉት ያነጋግራል፣ ያስገርማል በሉት። ለክብር ይሆናል። እንደ እምነታችሁ ይሆንላችሁ። በጌታ በኢየሱስ ስም እንደ እምነትሽ ይሆንልሽ። አነጋጋሪ ነገር ይሆናል። አነጋጋሪ ነገር ይሆናል። ኢየሱስ የሚያነጋግር የሚያስገርም የሚያስደንቅ ነገር ያደርግላችኋል። ይሆናል። አሜን አሜን። ግዴላችሁም ይሆናል። አሜን አሜን። ቅር የተሰኛችሁ ደስ ይበላችሁ። የሚሆን ነገር አለ። እግዚአብሔር የሚያደርገው ነገር አለ። የሚያስገርማችሁ ነገር አለ። የሚያስደንቃችሁ ነገር አለ። አንዳንዶቻችሁ ለዘመን ምስጋና ትሆናላችሁ እስከሚባል ድረስ በቤታችሁ ታላቅ ድግስ ይሆናል። ታላቅ አምልኮ ይሆናል። ለምን ብትለኝ የጠፋው ተገኝቷል። የለም የተባለው ተገኝቷል። እውሩ እንደበራ ወቶባ ሰኪማ ሀዳት ታሊቦ ረባ ሸካባ ተከባራ ለባዲ አለባ አረ የሚገኝ ነገር አለ። አሜን አሜን አሜን። እውነት ተስፋ የቆረጣችሁበት ጉዳይ ይገኛል። ይገኛል። እውነት ሰውየው መጀመሪያ የሚታወቀው በመቀመጥ ነው። ሻካራንታ በመቀመጥ ነው የሚታወቀው። ሁለተኛ ሰውየው የሚታወቀው በሰው እርዳታ የሚንቀሳቀስ ሰው ነው። ሶስተኛ ሰውየው በሰፈር ውስጥ የሚታወቀው አይነ ስውር ከመቼ ጀምሮ? ከመወለዱ ጀምሮ። ዛሬ ይሄ መርገም ይሰበር። የዘር መርገም ይሰበር። የሚከተል መንፈስ ይሰበር። ዘጊው ቁልፉ ይሰበር። ከልካይ ቁልፉ ይሰበር። አይን የሚያሳውር ይመታ። በረከት የሚዘጋ ይመታ። አረ በኢየሱስ ስም ብርሃናችሁ ይብራ።